የመናፍቃንን ውሸት እናጋልጣለን። አንዴ አዳምጡቴንና መልስ እንሰጥበታለን። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ እዛ ሄዶ እንዲቀድስ ተጋበዘ። በጣም ድምፃዊ ነው። ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ ተቃጠለ ብሎ አለ። ስሙት፣ የኢየሱ ድምፅ ነው። ወንድሜ በሉት አበበ ለእግዚአብሔር አምላክና አብሮ አደጌ ነው። ወንድሞቼ ናቶች ህብረተ መንፈስ ቅዱስ ናየ ከመይዘ አብሮ አደጌ ነው። አብሮ አደጌ ነው። ወንድሞቼ ናቶች አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፈይጦ ያደገ በአንድ ወንዝ ላይ ያደገ። ይህንም አንዴ ስሙት። ፍርዱን ለእናንተ እተዋለሁ። እንግዲህ እዚህ ጋር የሰማችሁት ድምፅ የወልደ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን መምህር ዲያቆን በትረ ጡመ ልሳን ይባላል። አሁን ደግሞ በቅስና እያገለገለ ያለ ወንድማችን ነው እና አባታችንም እንግዲህ ውሸቱን ተመልከቱ። እንግዲህ ወንድሜ ነው ድምፁ የሚያምረው ገደሉት በቅዱስ ቁርባን ያለው ውሸት ነው። እንግዲህ የሚቻል ከሆነ ደግሞ ወይም ደግሞ ለመምህር ቀሲስ በትረ ጡመ ልሳን እንድታደርሱላቸው መልእክትና ባሉበት ሆነው መልስ እንዲሰጡም ምስክርነትም እንዲሰጡ በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። እንግዲህ ይሄ ነው የመናፍቃን ስራ። ድራማቸውን ነው የሚሰሩብን እና የአሁኑ ትውልድ ደግሞ ቴክኖሎጂውም እንግዲህ ለሁሉ ነገር ቅርብ ነው እና ያጋልጣልና